ሰላም ጤና ይስጥልን እንደምሰነበታችሁ ስሜ አዳነ እባላለሁ የፋኖስ ቲም አባልና የኤቲኬር ሜምበር ነኝ ሰርቲፋይድ ትሬነር ነኝ ዛሬ የካምፓኒያችንን ገለጻ ሰጣችኋለሁ እንኳን ወደ ኤቲኬር በደህና መጣችሁ ኤቲኬር ማለት በየትኛውም ዓለም ያልመጣ የትኛውም አህጉር ምርት የማይሸጥ በኢትዮጵያው ባለራዕይ ወጣት የተመሰረተ ድንቅ ኢትዮጵያዊ ካምፓኒ ነው ኢት ማለት ስሙ እንደሚያመለክተው ኢትዮጵያ ሲሆን ኬር ማለት ኢትዮጵያን ኬር እናርጋት እንንከባከባት የሚል በጣም ደስ የሚል ስም ነው ኢቲኬር ማለት ኢትዮጵያን ኬር ኢትዮጵያን ሰላም የኢትዮጵያ ደስታ የኢትዮጵያ ብልጽግና የኢትዮጵያ መትረፍረፍ ብዙ ነገሮችን ይወክላል ማለት ነው ከዛ በፊት ግን አንድ ነገር ይጠይቀናል ህልሞ ምንድነው በህይወት ማሳካት የምትፈልገው ታላቅ ነገር አለ ወይም እንዲኖር የምትመኘው ነገር አለ ይለናል ብዙ ሰዎች ህልም አለን ይላሉ ግን ህልም የላቸውም ህልም ማለት ምንድነው ካላችሁኝ ዋጋ የምንከፍልለት የምንራብለት የምንጠማለት የምንሰደድለት ሲሆን ሌላው ደግሞ ግን ዋጋ የማንከፍልለት ነገር ህልም ሳይሆን ፍላጎት ነው ሰዎች መኪና እንዲኖራቸው ቤት እንዲኖራቸው የራሳቸውን ስኬት ላይ መድረስ ይፈልጋሉ ግን ዋጋ መክፈል አይፈልጉም ይሄ ህልም ሳይሆን ፍላጎት ነው ተጨማሪ ገቢ ትፈልጋላችሁ የገንዘብ ነፃነት ማግኘት ትፈልጋላችሁ የቢዝነስ ባለቤት መሆን የጊዜ ነፃነት ለልጆቻችሁ ውርስ መስጠት ሰብአዊ ብልጽግና ሌሎች መርዳት ሰዎች መታወቅ እድሜ ሲገፋ ያለ ችግር መኖር በጤና መኖር እነዚህ ሁሉ ነገሮች በጣም አስደሳችና ለህይወታችን ወሳኝ ነገር ናቸው እናምናለን እነዚህ ነገሮች ለማሳካት ምን ያህል ዋጋ ለመክፈል ዝግጁ ናችሁ ህልም ማለት ዋጋ የሚያስከፍል ነገር ግን ዋጋ የሚሰጠን 1 አመት 2 አመት 3 አመት 5 አመት 10 አመትም ሊሆን ይችላል የምንቸገርለት ቀሪ ህይወታችን ግን በነፃነት የሚያኖረን ነገር እሱ ህልም ይባላል የዓለማችን ትልቁ ፈላስፋ አርስቶትል ምን ይላል አንድ አይነት ስራ በመስራት የተለየ ውጤት የሚጠብቁ ሰዎች እብዶች ናቸው ይላል ስለዚህ የተሻለ ውጤት የተሻለ ገቢ የተሻለ የገንዘብ ነፃነት ለማግኘት ከፈለጋችሁ ሞክራችሁ ደፍራችሁት የማታውቁት አንድ ቢዝነስ መስራት አለባችሁ ማለት ነው ካምፓኒያችንም ህልማችንን የምናሳካበት ቆንጆ ፕላትፎርም ይዞ መጥቷል ስለ ካምፓኒያችን በደንብ እናወራችኋለን ድርጅታችን የራሱ የሆነ መሪ ቃል አለው I care you care we care እኔን ራሴን ከድነት አውጣለሁ ራሴን እንከባከባለሁ አንተም ራስን ከድነት አውጣ ራስን ተንከባከብ እርስ በርሳችን እንደጋገፍ እርስ በርሳችን ኬር እንደራረግና ኬር የሆነችው ኢትዮጵያ እንፍጠር የሚል ቆንጆ ሞቶ አለው በኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ የተሰማራ ህጋዊ ካምፓኒ ነው የውበትና የጤና መጠበቂያ ምርቶችን ነው የሚያመርተው አንድ ካምፓኒ ህጋዊ ከሆነ ምን ያስፈልገዋል ንግድ ፍቃድ ይሄ የምትመለከቱት በአዲስ አበባ ከተማ አስተዳደር ንግድ ቢሮ በአዋጁ መሰረት የተሰጠው ፍቃድ ነው በመቀጠል ያመረታቸው ያሉ ምርቶች የውበትና የጤና መጠበቂያ ምርቶች ስለሆኑ በአዲስ አበባ ከተማ አስተዳደር ምግብ መድኃኒት ጤና እንክብካቤ አስተዳደር ቁጥጥር ባለስልጣን የተሰጠው ሰርቲፊኬት ነው ይሄም በአዋጁ መሰረት የተሰጠው እንዲሁም ዋና ሄድ ኦፊስ የሚገኘው 22 ስለሆነ ከቦሌ ክፍለ ከተማ ምግብ መድኃኒት ጤና እንክብካቤ አስተዳደርና ቁጥጥር ባለስልጣንም ሰርቲፊኬት ሰጥቶት እየሰራ ያለ ካምፓኒ ነው ከኤቲኬር ጀርባ ማን አለ ካላችሁኝ ከ2009 ጀምሮ ታዋቂ በሆነው በኢተርባል በኩል የውበትና የጤና መጠበቂያ ምርቶች በውጤታማነት ሲያመርትም ሲሸጥም የነበረ ካምፓኒ ነው ማለት ነው ኤቲኬር እንዲጸነስ አስተዋጽኦ ካረገ ካምፓኒ አንዱ ነው 6 ዓመታት በኢትዮጵያ በህርብ ድርጅት ላይ የሰራ ህርብን ለኢትዮጵያ የመጀመሪያ ጊዜ ያስተዋወቀ ትላንትና እንዳረም ይጣሉ የነበሩ አስፈላጊ አይደሉም ተብለው በየቦታ ይወረወሩ የነበሩ ነገሮች ወደ ጥቅም ያመጣ ኤቲኬር የሚባል ዓለም አቀፋዊ ስታንዳርድ የጠበቀ ካምፓኒ እንዲመረትም ትልቅ አስተዋጽኦ ያደረገ ካምፓኒ ኢትሄርባል ነው ማለት ነው የአንድ ባለቤት ናቸው ኤቲኬር ሌላዎች ምን ላይ እየሰራ ነው ካላችሁኝ ሰፕሊመንተሪ ፉድ አጋዥ ምግቦች ላይ እየሰራ ነው በቅርብ ቀን በዓለም አቀፍ ተወዳጅ የሆነው ስፓይሩሊና ይዞ ይመጣል ሌላው ኒስካፌ በትኩስ ውሃ ተጠጥቶ የሚጠጣው ማኪያቶ ካምፓኒያችን እያመረተ ነው ማለት ነው የካምፓኒያችን መስራች ማን ነው ካላችሁኝ የትኛውም ዓለም ሰው አይደለም የኢትዮጵያ ወጣት ነው አቶ ማቴዎስ መባ ይባላል በቀጥተኛ ሽያጭ ኢንዱስትሪ ከ12 ዓመት በላይ ልምድ ያለው ኢተርባል ከ2009 ጀምሮ ለ5 ዓመት በመምራት ውጤታማ እንዲሆን ያደረገ ባለራዕይ ወጣት ነው ሰዎች ጤነኛ ህይወት እንዲኖሩ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጫለሁ ተነስቻለሁ የሚለው የራሱ የሆነ ፕሪንሲፕል አለው ይሄ የምትመለከቱት የዛሬ 1 ዓመት ከ1 ወር ነው ኤቲኬር የተጸነሰው
ያኔ ሲከፈት የሄድ ኦፊሱ የምርቃት ስነ ስርዓት ነበር። በአሁን ሰዓት በአዲስ አበባ 22 አንደኛ ቢሮ ሲኖረው ሁለተኛ ጦር ኃይሎች ዘምዘምና ዘመን ባንክ ያለበት እንዲሁም አዳማ፣ ባህር ዳር፣ ድሬዳዋ፣ ጅማ የተለያዩ ኤሪያዎች ላይ ጎንደር፣ ደሴ ሌሎችም ስፍራዎች ላይ ቢሮ በመክፈት ሐዋሳ የብዙ ወጣቶች የሥራ ዕድል የፈጠረ ካምፓኒ ነው። የማኔጅመንት ቡድኑ ምን ይመስላል ካላችሁኝ አቶ ማቴዎስ መባ ከላይ ሆኖ ካምፓኒ እየመራው ነው። ይሄ የምትመለከቱት ነጭ ዜጋ ሊዮን ይባላል። ፊሊፒሳዊ ነው። የአይቲ ባለሙያ ነው። በዓለም አቀፍ ላይ ያሉ ከሚባሉ ግዙፍ ካምፓኒዎች የ12 ዓመት በላይ ልምድ ያለው ሰው ነው። በካምፓኒያችን በዶላር ተከፍሎት ተቀጥሮ እየሰራ ነው። አብዱራህማን ራምስ ይባላል። ማርኬተሩ የዘረጋው ይሄ ነው። ይሄ ሰው የጋናዊ ነው። አፍሪካ ላይ ያሉ የሚባሉ ግዙፍ ካምፓኒዎች ላይ በማርኬቲንግ፣ በማኔጅመንት፣ በሽያጭ፣ በኦፕሬሽን በተለያዩ ዘርፎች ላይ የሰራና የብዙ ዓመት የካበተ ልምድ ያለው ሰው ነው። በአሁን ሰዓት ኢትዮጵያ ብዙ ወጣቶችም በማኔጅመንት ቡድኑ እየሰሩ ይገኛሉ። ሌላ ራዕይና ተልእኮ ምንድነው? የካምፓኒ ሰዎች ህይወት የሚቀይሩ በጣም ጥራት ያላቸው ምርቶችን የተሻለ እድሎችን ማቅረብ እንዲሁም ለሁሉም ጤነኛ ባለጸጋ ደስተኛ ማህበረሰብ በኢትዮጵያ ብሎም በአፍሪካ መፍጠር የሚፈልግ ሰው ካምፓኒ ነው። ግቦቹ ምንድናቸው? አንደኛ ለቢዝነስ አጋሮቹ ማስተዋቂዎቹ ህይወት የተሻለ ማድረግ፣ የሥራ ዕድል መፍጠርና ስራ አጥነት መቀነስ፣ እንደ ቢዝነስ ወደፊት ማደግ በሚቻለው መጠን ብዙ ሚሊዮነሮች በኢትዮጵያ መፍጠር ነው የካምፓኒው ትልቁ ዓላማ። ካምፓኒያችን ኢተርባል አለው፣ ኢቲኬር አለው። በቅርብ ቀን ሱሉልታ ላይ 2200 ካሬ ሜትር ላይ የምግቡና የቡና ማቀነባበሪያ ፋብሪካ ከፍቷል። እንዲሁም አራተኛ ብድርና ቁጠባ ማይክሮ ፋይናንስ ከ3 ዓመት በኋላ ወደ ባንክነት የሚቀየር ጥር 16 2015 ተከፍቶ ስራ ላይ ውሏል። ከ15 ሰዎች በላይ ብድርና በድሯል። ካምፓኒያችን ፕሮፋይል ይሄን ይመስላል። እናመሰግናለን።